ወደ ታች ማለት ነው መሄድ እንችላለን አነድን ወደ ወደ ታች ቀስት እንደዚህ በሚያሳይ እህ ትችላላችሁ። እንችላለን አሁን ይሄ ወደ ያሚንስ ይቅርታ ወደ ወደ ያሚን ስሞልስ አይቻልም። ቀስት ወደሌለበት አይቻልም ይቅርታ አካባቢ ሳስቼ ነው ቀስት ወደሌለበት አካባቢ ለምሳሌ ብሄድ ለምሳሌ ተመልከቱ። ይሄ አካባቢ በዚህ ግድም አሱር ኤክስ ነው የማደርገው። በዚህ የለም። ገብቷችኋል? በዚህ ፓርሳ የለም። በሚለው ነው እንጂ አዎ አዎ በሱ ፓርሳ በሚለው ማለት ብቻ ነው እንዳልከው እንጂ በዚህ በቀኝ በኩል የለም። እኮ ግልጽ ሆነ? እሱማ የለም አዎ ያሚን በሚለውማ የለም ትክክል ነው ክልክል ነው ፓርሳ እህ በሚለው ማለት ነው መሄድ እህ ይቻላል ወይ ነው አባላል አ ገባኝ። አይቻልም አንቺ የምትይ ምንድን ነው? እንደ ገባኝ እንደተረዳሁሽ ከሆነ ተመልካች፣ አንቺ የምትይ ምንድን ነው? ፓርሳው ቀርቶ ወደዚህ መሄድ ይቻላል ወይ ነው የምትይ? እንደዚህ አዎ እንደሱ መሄድ ይቻላል ወይ ወደታች መሄድ ኦኬ። ይቻላል ወይ ለሁለቱ አይቻልም፣ አይቻልም። አንቺ የምትሄጅ ፓርሳ ብቻ ነው። ምንድን ነው የሚልሽ? ይሄ የሚላችሁ ምንላችሁም ብቻ አድርጉ ነው የሚል። ገብቷችኋል? አሁን ከዚህ ጋር ይህን ጋሽ ፓርሳ ሮቤል እ ከይቅርታ ጋር እንደገባኝ ከሆነ እ ከይቅርታ ጋር እኔ እንደገባኝ አንዳንድ ወይ የሚናገር ረብሻል። ማን ነው የሚናገር? ወይም ዝጉተይ ወይን መናካቶ ከቅቡፀው ውጡ። ፓርሳ የሚባለው ነገር እንደገባኝ ከሆነ መንገድ ልንሰጥ እንችላለን። አሁን ለምሳሌ በነስ ያለ መንገድ ከሳትነ ከነበርነው በምንፈልገው እንትን ለመመለስ ዙረን የምንሄደው ነገር ነው። ዙረን ፓርሳ አዎ አድርገን አዎ፣ ከፈለግነው እኩል ለመድረስ ከነበርኩበት መመለስ። አዎ ገብቷችኋል? ምን አንዳንድ እንዳለች? ሰው በመንገድ ላይ እንዳለን ስንሄድ መሽረፊያችን እንረሳውና ስተን እናልፋለን። ካለፍነው ግዴታ የሆነ ኪካር ነገር አግኝተን ፓርሳ ማረጊያ እንደዚህ አይነት ንኩዳ ስናገኝ ብቻ ነው እንግዲህ ዙረን ተዛ ተረሳነው ነጥብ ላይ መመለስ የምንችለው። እሱ ብቻ ነው። በዋናው መንገድ ዙረን ተመለስነ ማለት ነው። ቀኝም ይሁን ግራ ወደ ኋላ ዙረን ተመለስነ እንጂ ወደ ስሞላ አንሄድም ማለት ነው አነድም። ይሄ አይደለም። ይሄ ፓርሳ ለመመለስ ወደ ኋላሽ ተመለሰሽ ወደ ነበርሽበት መንገድ ተመለሰሽ ነው እንጂ ወደዛ ከፈለግሽ አንሄድም ግን አሁን ለምሳሌ የሆነ አንድ አካባቢ ለአካባቢ ወደ አካባቢ በምናልፈው ጊዜ አንድ መንገድ ተሳት ነው ግዴታ እንደዚህ ታለ ቦታ ደርሰን ለመመለስ ምንችለው ካሰብነው ቦታ ለመድረስ ማለት ነው። እኔ እንደገባኝ እንግዲህ ታባናቲ አንደኛ ትክክል ነሽ። የምነግራችሁ ነገር ምንድን ነው? ከዚህ ላይ ተመልከቱ። በዚህ አካባቢ የሆነ ቀስት የምታዩት ነገር አለ? የለም አይደለም? የለም የለም። ስለዚህ ወደዚህ አለመሄዱን አምናችሁበታል አይደለም? እውነት ነው አዎ ትክክል እንደገና ደግሞ ወደዚህ ሚል ደግሞ የለም አለ? የለም። የለም የለም አዝ አፕረጋንደንጌ ቆይሳ ደግሞ አይክ እንዴ ማንንም የተፈቀደ በሁለት መንገዶች ብቻ እንጂ ለሌላ የለውም። ወደ ፓርሳ ወደ ታች እና ያሻው በዙም ላይ ማለት ነው። ነው እሺ ያሻር ወይም ስሞላ ፓርሳ አይ እንዲህ የሆነ ተመልከቱ፣ እንትን እኮ ተሳስቶብኝ እኮ ነው ወደ ያ ተመልከቱ፣ ስሞል ተመልከቱ። ይሄዳል ብሎ ስላሉኝ ሰላም አመሰግናለሁ። ወደዚህ ሂዱ የሚል የለም አይደለ? የለም። ወደ ያሚን ከሌለ የለም አዎ የለም ወደ ስሞላ መታጠፍ የተከለከለ ነው። ነገር ግን ወደ ስሞላ መቆልመዝና ተመልሶ ወደ መርከብበት ጋሽ መመለስ ሮቤል ይፈቀድልሃል። ጋሽ ሮቤል እም፣ ይቅርታ ሻል የሚታረቤት ውላይ ግን የቅድሙን እንትን እም፣ ለማመሳሰል ያህል አንዱንን አርገው ከዚህ አጠገብ ፕኔ ሳያሸር ኦፕኔ ሲሞላ ኦኬ ኢቫንቲ ገብቶኛል አለ ከፊታችን ለምሳሌ እናንተ ለማመሳሰል የምትሉት እንድትረዳው ማለት ነው። ልጅ የምትጠይቀው ልጅ ይሄንን በወስደው ታዩታላችሁ። ይሄን አዎ አጠራረው ግን ማለት አዎ አለብሽ። አሁን እንግዲህ ይሄንን በወስደው ለምሳሌ ተመልከቱ እንዴት እንደማደርግ አሁን ይሄን ወስድና ከዚህ ይመጣና ተመልከቱ ምን እንደማደርግ አሁን እዩ እንግዲህ ቆይ ትንሽ ተመልከቱ። ጥሩ ጥያቄ ነው የምትጠይቁ፣ ደስ የሚል ጥያቄ ነው። ይሄ ነገር ከዚህ ካለ ይሄ ነገር ከዚህ ካለ ታዩታላችሁ። ይሄ ነገር ይሄ አለ አይደለም? አክሻፍ ተመልከቱ። ሳያሻር ያሚን ነው እንደገና ደግሞ ይሄን ሞላ አመጣዋለሁ። ይሄን አመጣውና ከዚህ ጨምረዋለሁ። ወደዚህ አመጣና አነሳነስና እንደዚህ ያደርገዋለሁ። ሁለቱ አሁን ለምሳሌ
ልዩነታቸውን ታውቃላችሁ። እህ፣ ይሄኛው ተመልከቱ፣ የመጀመሪያውን ብሄድ ፀሐይ ያመጣችው ሀሳብ ወደዚህ ብሄድ ይሄኛው ወደ ግራ መዞር ይፈቀድልኛል፣ ቀጥታ መሄድ ይፈቀድልኛል። ፓርሳ ማድረግ ግና አይፈቀድም። አይፈቀድልኝም። ቀስቱ ገብቷችኋል? ባሳየው ነው ማለት ነው መፍትሄ አዎ የሚፈልግ። ቀስቱ ብቻ ነው። ይሄ ደግሞ አዎ ወደዚህ መሄድ አይፈቀድልኝም። አይችልም። ፓርሳ ወደዚህ መሄድ ለማድረግ ኬን ይፈቀድልኛል። ቀጥታ መሄድ ኬን ይፈቀድልኛል። ከሌለው ያላሉኝን ማድረግ የለብኝም። ያሉኝን ትክክል ነው ማድረግ ያለብኝ። እሺ እሺ፣ አመሰግናለሁ። የመጀመሪያው በቀኝ በኩል ያለው ፀሐይ ይሄ አመሰግናለሁ። ይሄ በቀኝ በኩል ያለው ጥያቄ ፕኒያ መጠየቅ ነው እንጂ ይቻላል? ፓርሳ የለውም። ገብቷችኋል? አዎ በደንብ ገብቶኛል። ጥያቄ አለ የዚህ ላይ ከእናቴ እ፣ እ፣ ግን ሀዲስትሬ ነው ወይ ዱስትሬ ነው? ግንኙነት የለውም የለውም። የለውም። ይሄ ታምሩር ብቻ ነው እንጂ ሀዲስ ትሪ ዱስ ትሪ የለውም። እም፣ እሺ። ገብቷችኋል? እህ፣ ይሄ ለሀዲስና ለዱስ ትሪ ግንኙነት ፈጽሞ የለውም። እም። ያው ሰላም። ቀስቱ የሚለውን ብቻ እያየነ መሄድ ነው። አዎ ቀጥታ ወደ ግራ፣ ቀጥታ ፓርሳ የሚለውን ብቻ ነው። ዋናው ፈልገው ምንድን ነው? ፓርሳ የምትለውን ቃላት እንዳትረሷት። እህ፣ ኦኬ። ሳያሻል ያሻር ኦ ፓርሳ፣ ኦ ፓርሳ ፓርሳ ያሚና ያሚና። ለምሳሌ ያህል ይሄን ባመጣው ይህ ለማን ነው የሚስማማ? ለዚህ ኦ ለዚህ? ይህኛው ትፍኔ የሚና ነው። ይህኛው ደግሞ ትፍኔ ስሞላ ነው። ይህኛው ደግሞ ለግራው ፓርሳ 110 ነው ሞላ። የሚያስፈልገው። ለ210 ያፌ የምለውን አላዳመጣችሁም? ያዳመጡ ሰዎች አሉ። ይህ በዕብራይስጥም ሆነ በአማርኛ የተጻፈው ፓርሳ የሚለው ለሁለቱ ታምርሮች ለየትኛው ነው የሚስማማ ብዬ ነው የጠየቅኩኝ። አስቀጥታ የመለሱልኝ አሉ። ይሄ የሚስማማ ለዚህ ብቻ ነው፣ እህ፣ ለዚህ አይስማማም። ሎ አይስማማም። ለዚህ ፓርሳ ስሞላ ነው። አስከጠየቃችሁ ደግሞ ለዛ ካልተስማማ ለዚህ ምን ስም አለው ብላችሁ ከነገ ፓርሳ በሚለው ፈንታዚ ላይ በዕብራይስጥ ቋንቋ ፕንያ ነው የምለው። እኔ ቷችኋል? ያ ይሄኛው ፕንያ ብዬ ነው የምጠራው። ፕንያ ብዬ ጠራዋለሁ። ይሄንን ፕንያ ወደ ዜት ካላይ ፕንያ ስሞላ ያስሞላ። ይሄ ለዚህ ይስማማል። ይሄ ግና ለዚህ ነው የሚስማማው። እህ፣ ተመልከቱ። እያያችሁት ነው አሁን የማደርገውን ይሄን። አዎ የየ